የተከበራችሁ የአድማስ ሬዲዮ አድማጮች በዚህ በዛሬው ዝግጅታችን ያለንበት ወር የጥር ወር ነውና በሀገራችን የጥር ወር ደግሞ እንደሚታወቀው ሰርግ የሚበዛበት ጊዜ ነው። ሀገራችን ውስጥ በተለያዩ ሁኔታዎች ውስጥ ካጋጠሙ የጋብቻና የሰርግ ገጠመኞች ውስጥ በ2006 ዓ.ም አዲስ ጉዳይ መጽሔት ላይ ያወጣቸውን አንዳንዶቹን መርጠን ወደ እናንተ እናቀርባለን ማለት ነው። ፕሮግራሙን በማዘጋጀት ማይክ መቅደም በማቅረብ መሐመድ ፔፐር አብረናችሁ እንቆያለን። መልካም ጊዜ ከአድማስ ሬዲዮ ዝግጅቶች ጋር እንዲሆንላችሁ እንመኛለን። Attention ለትራዲሽን አረኑ ወደኛን ትክክለኛ ነው መዝናኛ ገዳዬ ይሄ ነው መዝናኛ አድማስ ሬዲዮ መብራት ሲጠፋ ድርግም የሚለው መብራት ሰርግ በማደፍረስ ተወዳዳሪ አልተገኘለትም። ድምጻዊ ዳዊት ጽጌ በጎልፍ ክለብ ጋብቻቸውን የሚያከናውኑ ጥንዶችን ሰርግ ለማጀብ ከሁለት ወር በፊት መዋዋሉን ይናገራል። በውሉ መሰረት ቀኑ ደርሶ የጥንዶቹን ሰርግ ለማድመቅ በስፍራው የተገኘው ድምጻዊ አስቀድሞ ሙሽሮቹ እስኪመጡ ድረስ ታዳሚውን በማዝናናት ተጠምዶ ነበር። በመሃል ሙሽሮቹ ሲመጡ ጭፈራው በነበረው መስመር መጓዝ አልቻለም መብራት በመጥፋቱ። ሆኖም ይላል ዳዊት የመብራቱ መጥፋት ብዙም ችግር ሳይፈጥርብኝ ለ30 ደቂቃ ያህል እንደ ጥምቀት ዘፈን አውራጅ ተከብቤ ታዳሚውን አዝናንቻለሁ ይላል። መብራት ኃይልም የጸብ መንስኤ ሊሆን ታምራለሽ በጣም ታምራለሽ የወይና አበባ ያደያ መስለሽ ታምራለሽ ሙሽራንተማ አቤት መዋብ አያለ ግርማ ጫማዬን ያያችሁ ሰርግ ላይ የምትሰራ ድምጻዊ ከሆንክ በርካታ ገጠመኞች ይኖርሃል ይላል ድምጻዊ ዳዊት ጽጌ። በአንድ ወቅት በተከናወነ አንድ ሰርግ ላይ ሚዜዎች ሙሽራውን ወደ ላይ ያነሱ ከፍ ማድረግ ይቀጥላሉ። በመሃል ድንኳን ሰብረው የገቡት የአካባቢው ወጣቶች 3500 ብር የተገዛውን ጫማ የሚዜዎቹ አጋር በመምሰል አውልቀው ብስ ይላሉ። ጫማው የተወሰደበት ሙሽራ የሚናገረው ጠፍቶት እግሬን ቢል ያልተረዱት ሚዜዎች ወደ ላይ ከፍ ማድረጋቸውን ይቀጥላሉ። በአጋጣሚ ሙሽራው እግር ላይ አይኑ ያረፈው ሚዜ ጫማው እግሩ ላይ አለመኖሩን ተረዳ። ደስታ የሚያደርጉትን ያሳጣቸው አጋሮቹን አስቆሞ የሙሽራው ጫማ እግሩ ላይ አለመኖሩን ሲነግራቸው ደስታቸው ከመጠን አልፎ የነበሩት ሚዜዎች ግርምት በፈጠረው ድንጋጤ ግራ ተጋቡ። ወዲያውኑ ተመሳሳዩን ጫማ ለመግዛት አንደኛው ሚዜ በወዳጆቹ መኪና እብስ አለ። ሙሽራው ችግሩ እስኪቃለል ድረስ ለግማሽ ሰዓት ያህል በካልሲ ኋላ ላይ ደግሞ ችግሩ እስኪቃለል ድረስ ከሌላ ሰው ጫማ ተበድረው ታዳሚው እንዳይሰማና ምንም እንዳልተፈጠረ በማስመሰል የሰርጉ ሙቀት በነበረው እንዲቀጥል ሆኖ ተጠናቋል። ለሰርጌ ጫማዬን አመፀኛው ሻምፓኝ ስሙ እንዳይጠቀስ የፈለገ ድምጻዊ ያጋጠመውን እንዲህ በማለት ይናገራል። ሻምፓኝ የሚከፈትበት ሰዓት ደርሷል። ሻምፓኙን መክፈት አራቱም ሚዜዎች ሙከራ አደረጉ፣ ግን አልተሳካላቸውም። በዚህ የተናደደው ሙሽራው ግን መታገዝ አልፈለገም። ራሱ መክፈት እንዳለበት አመነ። ሻምፓኙ በጣም በመቀዝቀዙና በሚዜዎቹ ብዙ ስለተነቀነቀ ሙሽራው ይዞ ሲወዘውዘው አፍንጫውን መቶት ለደቂቃዎች ከፍተኛ ደም ፈሰሰው። ታዳሚው ተረባርቦ ደሙ እንዲቆም ከተደረገ በኋላ አልከፈት ያለው አመፀኛ ሻምፓኝም በሌሎች ሰዎች ተከፍቶ ሰርጉም ከዚህ የዘለለ ችግር ሳያጋጥመው በሰላም ተጠናቋል ሲል ይናገራል። ልጃቸው ማረግ ወግላየው ቤተሰብ በጥፊ የተመታው አሙቁልኝ አምባሳደር መናፈሻ የሰርግ አድማቂዎች ወይም በተለመደው አማርኛ አሙቁልኝ ብለን የምንጠራቸው ሰዎች የማይጠፉበት አካባቢ ነበር። በዚህም በርካታ ሰርገኞች ዓለማቸውን አይተውበታል። በርካታ የሰርግ አድማቂዎችም የዕለት ጉርሳቸውን ለመሸፈን ቦታው ላይ አይጠፉም። ሚኪያስ ከ6 ዓመት በፊት ነው በአሙቁሊ ሥራ ላይ የተሰማራው። በእነዚህ ዓመታት ውስጥ በርካታ ገጠመኞችን አስተናግጃለሁ ያለ ሲሆን ከነዚህ መካከል እስካሁን ድረስ በጥፊ የተመታሁበት ልዘነጋው አልችልም ይላል። በመናፈሻው ውስጥ የነበረው የፎቶ ስነ ስርዓት ተጠናቆ ሰርገኞቹን ስሸኝ እንዲህ ብዬ ተቀኘሁ ይላል አድማቂው። በልበለውና ጉልበቱን እያነከሰ ይውጣው ዳገቱን። በዚህ መሃል ከየት መጣ ሳልለው አንድ ሰውዬ በጥፊ አጮለኝ። ምን አረኩኝ እየዘፈንኩ አይደል ብዬ ስናገር ሰደበኝና
እስኪ ፊት ለፊት ተመልከታለኝ። ቀና ብዬ ስመለከት ደረጃውን እየወረደ ያለው ሰውዬ ያነክሳል። ለካ ተማቹ ከሴቷ ቤተሰቦች የተላኩና ሆን ብዬ ያደረኩት መስሎት ነበር የመታኝ። እንዳጋጣሚ ሆኖ ደረጃውን ይወርድ የነበረው ወጣት የሙሽራው ወንድም በመሆኑ አውቄና ሆን ብዬ ያደረኩት መስሏቸው እንደመቱኝ ገባኝ። ከዚያ በኋላ የቀሩኝን ደቂቃዎች ራሴን በሳንሱር ጨርሼዋለሁ በማለት ይናገራል። አቴንሽን ለትራዲሽን አረኑ ወደኛን ትክክለኛ ነው መዝናኛ ገዳዬ ይሄ ነው መዝናኛ። አድማስ ሬዲዮ ግልፍተኛዋ ሙሽራ ነገሩ የተፈጠረው ጎፋ አካባቢ በሚገኝ የሰርግ አዳራሽ ነው። ጥንዶቹ ኑሯቸውን ያደረጉት በአውሮፓ ሲሆን ወግ ማዕረጋቸውን ቤተሰቦቻቸው እንዲያዩላቸው እትብታቸው ወደ ተቀበረበት ሀገራቸው ይመጣሉ። አዲስ አበባ የመጡት ደግሞ የነበራቸውን የሁለት ወር ጊዜ በመጠቀም ጋብቻ ለመመስረት ነው። ሴቷ በተፈጥሮዋ ትንሽ ነገር እንደ እሳት የሚለበልባት ናት። ይህንን ባህሪዋን የሚያውቀው ባለቤቷ ደግሞ እሷ የምትለውን ከመቀበል ውጭ የተለየ ነገር ለማድረግ አይደፍርም። የሰርጋቸው ቀን ተቆረጠ። 33 አይነት የፈረንጅ ምግብ አዘጋጃለሁ የሚል የምግብ ባለሙያ ወይም ሼፍ ጋር ተስማምተው የሚጠበቅባቸውን ሂሳብ ከፈሉ። የሚቀረውን 2000 ብር ሰርጉ ከተጠናቀቀ በኋላ እንደምትከፍለው ሙሽራዋ በፊርማ አረጋገጠችለት። የሰርጉ ዕለት ያቀረበው የምግብ አይነት ብዛት ግን 11 አይነት ብቻ ሆኖ ተገኘ። ቃሉን በማጠፉ ብግን ያለችው ሙሽሪት ቀኑን በሰላም ለማሳለፍ ከራሷ ጋር ተስማማች። ነገር ግን ሊሆንላት አልቻለም። ይሄ እንዳይሆን ከፍተኛ ጥረት ያደረገው ደግሞ የምግብ ሥራ ባለሙያው ነው። 10 ጊዜ ረዳቱን እየላከ ቀሪውን ብር እንድትከፍለው ይጨቀጭቃታል። በዚህ ሁኔታ የተናደደችው ሙሽሪት ለባለቤቷ ይህን ሰውዬ ከፊት ለፊት አጥፋልኝ በማለት ትነግረዋለች። እሱም ሙሽራ በመሆኑ በዚህ ቀን ፍልሚያ ውስጥ መግባት ባለመፈለጉ ዝምታን ይመርጣል። እሷም እንደምንም ችላው ሰርጉ ተጠናቆ አዳራሹን በመልቀቅ ላይ ሳሉ ወደ አዳራሹ መግቢያ ደረጃ ላይ ምግብ አዘጋጁ ፊት ለፊቷ ተገትሮ ይጠብቃታል። በሁኔታው የተናደደችው ሙሽሪት ይህንን ሰውዬ ዞር አድርጉልኝ ብላ አጠገቧ ያሉትን ወዳጆቿን ትማጸናለች። ግን ሊሆን አልቻለም። ኃይሎ ጋር የተባለ ወደ መኪና ውስጥ ልትገባ ስትል የምግብ ባለሙያው ፊት ለፊት ድንቅር ይልባታል። ተናዳጇ ሙሽራ ጫማዋን አውልቃ መማታት ትጀምራለች። ዱላው በሱ ብቻ አልተጠናቀቀም። እሱ የቀጠራቸው ረዳቶችም ጭምር እያሯሯጠች መደብደብ ተያያዘችው። የሷ ሚዜዎች የሷ ቲፎዞ በመሆን የድብድቡ ተሳታፊ ሆኑ። በመጨረሻም በድርጊቱ ከባሏ ጋር በመጣላቷ ሸራተን በተያዘው ክፍል ለብቻዬ ነው የማድረው በማለቷ ሙሽራው እንግዳ መጠበቂያው አካባቢ ሶፋ ላይ እያንቀላፋ ሌሊቱን አሳልፏል። ግልፍተኛዋ ሙሽራ በሚረባውም በማይረባውም አገር ያዝያለች ባለቤቷን በየጊዜው ስለምትጨቀጭቀው ትዳራቸው ብዙም ሳይጓዝ በሁለት ወር ውስጥ ሰማንያቸው ተቀደደ። በወባ የተጠቃው ሙሽራ ሰርጉን ሊያደምቁለት ለዕለቱ የተመረጡት ድምፃውያን ገረመው አሰፋና ግርማ ገመቹ ናቸው። ሙሽሪትና ሙሽራው ወደ አዳራሹ እስኪመጡ ድረስ ሁለቱ ድምፃውያኖች የዕለቱን ታዳሚ የጋብቻን ክቡርነት በሚገልጹ ዜማዎች በማዝናናት ላይ ናቸው። ሰዓቱ ደርሶ ሙሽሮቹ መጡ ተባለና ታዳሚው ከመቀመጫው ብድግ ብሎ ለመቀበል ተነሳ። ድምፃውያኑ እንዲህ ነው ጋብቻ እያሉ እያዜሙ እያለ ሙሽራው ከመኪናው እንደወረደ ዝልፍልፍ ብሎ ይወድቃል። ይህን ጊዜ የተደናገጡት የሙሽራው ቤተሰቦች ልጃቸውን ይዘው ወደ ሆስፒታል እብስ ይላሉ። በሐኪም በሽታው ወባ እንደሆነ የተነገራቸው የሙሽራው ቤተሰቦች ለጊዜው ሙሽራው የሚያገግምበትን መርፌ እንዲያገኝ ካደረጉ በኋላ ወደ ዝግጅቱ ተመልሷል። ሸራተን አዲስ የተደረገ የሰርግ ስነ ስርዓት ነው። አሜሪካ የሚኖረው ወጣት የሚወዳት የፍቅር ጓደኛውን የራሱ ለማድረግ የቤተሰቡ አባላት ወደሚኖሩበት አዲስ አበባ መጥቷል። የሰርጉ ቀን ተቆርጦ ሰርጉን ሰርግ እንዲመስል ድምፃዊ ሸዋንዳይ ኃይሉንና የባንዱን አባላት አነጋገረ። አንድ እውነትም ሹክ አላቸው። በየመሃሉ መብራት እንደሚጠፋና እሱም እንደሚወድቅ ይህን ሁኔታ አስቀድሞ ለሆቴሉ ኃላፊዎች ሰርጌ በእንዲህ መልኩ መካሄድ አለበት ብሎ ስለነገራቸው መብራቱን የሚቆጣጠሩ የድርጅቱ ተወካዮች እየጠበቁ ሙሽራው ሲወድቅ መብራቱን ያጠፋሉ። በዚህ ሁኔታ የተገረሙ ቤተሰብና ዘመድ አዝማድ ወይኔ ልጄ ምነካ
እንዳይነካብኝ በማለት ሲደናገጡ፣ ሙሽራው ግን እያደረገ የነበረው የእውቁ የፓፕ ንጉስ የማይክል ጃክሰንን የቪዲዮ ክሊፕ በሰርጉ ለመድገም ነበር። ይህ ጉዳይ አንድ ሰሞን የከተማችን ሰው ሲያነጋግር የነበረና በስራ አጋጣሚ ከታደምኩባቸው የሰርግ ስነ ስርዓቶች አንዱ ነው ይላል ድምፃዊ ሞገስ መብራቱ። የሰርግ አጋጣሚዎች ከተነሱ ብዙ የሚወሩ ነገሮች ይኖራሉና ይህን ካሰማናችሁ በኋላ በአስቂኙም በአሳዛኙም ገጠመኞቻችሁ ላይ ተወያዩበት። ሰርግ ላይ የሚፈጠሩ ችግሮች ግን ከማዝናናት ግፋቢ ከማሳዘን ያለፈ በሙሽራውና በሙሽሪቱ የወደፊት ጥምረት ላይ ጥላ የሚያጠሉ ባይሆን የሁላችንም ምኞት ነው። የተከበራችሁ የአድማስ ሬዲዮ አድማጮች በአጠቃላይ የጋብቻና የሰርግ ገጠመኞች ዙሪያ ያተኮረው ተከታታይ ዝግጅት ያደመጣችሁትን ይመስላል። ፕሮግራሙን በማዘጋጀት ማይክ መቅደም፣ በማቅረብ መሐመድ ፔፐር አብረናችሁ ነበርን። ሐሳብ አስተያየት ካላችሁ እንደተለመደው በኢሜል mike@admasradio.info እንዲሁም በፌስቡክ እና ትዊተር ላይ ማይክ መቅደም ብላችሁ ሐሳባችሁን ልታካፍሉን ትችላላችሁ። ከቀሪው የአድማስ ሬዲዮ መዝናኛና መረጃ ዝግጅቶች ጋር መልካም ጊዜ ይሁንላችሁ። ሰላም። እንግዲህ ብቸኝነት ቀረ ያሳቡ የልቡ ሰመረ የሰላሙን ባለቤት የደስታውን ኩራት ክብሩን ጋሻውን መከታውን ሰጥቶታቸው Radio Admas